ውድ የቻናሌ ቤተሰቦች እንደናችሁልኝ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጋችሁ እንዲጀምሩልኝ እያልኩ ቀጥታ ዛሬ አስኩላችሁ መረጃ ነው ባልፈው። ዛሬ ላይ እንግዲህ ስለ ኖድፔይ አዲስ ነገር አለ። እሱም በዚህ ቪዲዮ ማሳያችሁ ይሆናል። ቀጥታ ወደ መረጃው እናልፋለን። እንግዲህ ኖድፔይ ከአንድ አመት በፊት የሰራነው ኤርድሮፕ ነው። ነገር ግን አሁን ላይ አዲስ አለ። ከሲዝን 3 ጀምሮ ያሉትን ሲዝኖች ሊካፈል ነውና ዋሌት ኮኔክት ማድረግና አፕግሬድ ማድረግ ይጠበቅብናል። እሱን እንዴት እንደሆነ በዚህ ቪዲዮ እንመለከታለን። ቀጥታ እንግዲህ ሎግ ኢን ብዬ ልግባኒ። የኖድፔይ እንግዲህ በኮምፒውተራችሁም በስልካችሁም ተመሳሳይ ነው። ገብታችሁ ማየት ትችላላችሁ። አፕግሬድ ማድረግ ነው የሚጠበቅባችሁ። እንደምትመለከቱት ኖድፔይ ብሎ እዚህ ቦታ ላይ አፕግሬድ ማድረግ እንደሚገባን ያመለክታል። ኖድፔይ አፕግሬድ ኮምፕሊት ማድረግ አለባቸው። እሱም ደግሞ አፕግሬድ አድርጎ ኮምፕሊት አፕግሬድ አድርጓል ማለት ነው። እንደምትመለከቱት ክሌም ዩር ኒው አካውንት ይላል። ዩዝ ዘ ሴም ኢሜል አስ ኢን ቪዋን ቱ አክሰስ ዩር ሪዋርድ ኤንድ ዳታ ይላል። ዘ ሴም ኢሜል መሆን አለበት የምትጠቀሙት። መጀመሪያ ላይ ኖድፔይን የከፈታችሁበት ኢሜል ጋር ተመሳሳይ መሆን አለበት ኢሜሉ። አለበለዚያ ምን አይሆንላችሁም፣ ሪዛልታችሁን ሊያሳያችሁ አይችልም እያለን ይገኛል ማለት ነው። ስለዚህ ምን እንለዋለን እዚህ ቦታ ላይ መጥተን አፕግሬድ እንለዋለን። አፕግሬድ ስትሉት ቀጥታ በኢሜላችሁ መሆን አለበት። ኢሜሎቻችሁን ዘርዝሮ ዝጋ ያመጣላችኋል። እኔ ስለከፈትኩት ነው እንደዛ የሚለይ ማለት ነው። አጠቃላይ ቀጥታ ነው የገባው። ስለዚህ የመጀመሪያ የሚያሳያችሁ እንግዲህ በኢሜላችሁ ምን ያደርግላችኋል ማለት ነው። በየትኛው ኢሜል ነው ይላችኋል። ኖድፔይን በከፈታችሁበት ኢሜል ከዚህ ቀደም በከፈታችሁበት ምን ትሉታላችሁ? ሎግኢን ታደርጉታላችሁ። ከዛ ፓስወርዳችሁን አስገብታችሁ ምን ይልክላችኋል ማለት ነው። ወደ ኢሜላችሁ ሴንድ ቬሪፋይ አድርጉ የሚል ይልክላችኋል ማለት ነው። ስለዚህ ምን ትሉታላችሁ? ያን ጊዜ ቬሪፋይ ትሉታላችሁ ወይም ደግሞ አፕግሬድ ትሉታላችሁ። እሱን ካደረጋችሁ በኋላ ምንድነው የሚመጣላችሁ? እዚህ ቦታ ላይ እንደዚህ አድርጎ ያመጣላችኋል። እንደምትመለከቱት አፕግሬድ ኢሜል ይመጣላችኋል ሴንድ ብሎ ወደ ኢሜላችሁ። ስለዚህ እዚህ ቦታ ላይ ምን ታደርጋላችሁ? ወደ ፕሮፋይላችሁ አፕግሬድ ማድረጋችሁን እዚህ ቦታ ላይ ያመጣላችኋል፣ አፕግሬድ መሆኑን አካውንታችሁ። ከዚህ በኋላ እዚህ ላይ ትመጡና እዚህ ቦታ ላይ ምን የሚላለ አርኒንግ የሚላለ ከዚህ በፊት የሰራችሁት ምን ያህል ነው የሚለውን ለማወቅ እዚህ ቦታ ላይ ትገባላችሁ። እዚህ ቦታ ላይ ከገባችሁ በኋላ እንደምታደርጉት እዚህ ቦታ ላይ ቪው ሂስትሪ የሚላለ ወደ ሂስትሪው ትገባላችሁ። ሂስትሪውን እያንዳንዱን ትመለከታላችሁ ማለት ነው። እንግዲህ ከዚህ ቀደም ሲዝን 1 እና ሲዝን 2 ሲዝን 0ን ከፍሎናል። ሲዝን 3ን ያው አላስታውስም እስከዛ ድረስ መሰለኝ የከፈለን። ስለዚህ ወደ $115 ነው 370 አካባቢ ሰጥቶኝ ወደ $115 አካባቢ በ0.3 አካባቢ ነበር ኖድፔይ እንግዲህ የተሸጠው ኤንሲ ተብሎ ማለት ነው። ስለዚህ አሁን ላይ ደግሞ የሰበሰብኩት አለ እስከ ሲዝን 7 ድረስ ያለው ማለት ነው። እንግዲህ ታብሌት እየተደረገ ታብሌትድ ኤንድ ዲስትሪቢዩሽን ነው የቀረው 7 ሲዝን 7 ላይ ማለት ነው። ታብሌት ተደርጎ እንደሚደረገው ዲስትሪቢዩት ብቻ ነው ካሚንግሱም ብለዋል። እንደምትመለከቱት ከዚህ በታች ያሉት እነዚህን ሰርች አለ 104,000 116,000 እና 88,000 191,000 አሉ። እነዚህ ተደምረው አጠቃላይ እዚህ ቦታ ላይ አጠቃላይ ፖይንት የተሰበሰቡን ያሳያቸዋል። ነገር ግን እነዚህ ሁለቱን አካባቢ ተከፍያለሁኝ ኦልሞስት ወደ 370 አካባቢ ነው በፖይንት ደረጃ የሰጠኝ። አንን ደግሞ ሲሸጡት በ0.3 አካባቢ ነበር ወደ $115 አካባቢ አግኝቻለሁኝ። ያው ስለሰራሁላችሁም እናንተም ታስታውሳላችሁ ብዬ ኤክስፔክት አደርጋለሁኝ። ምንድነው አሁን ላይ ማድረግ የሚጠበቅብን ከዛ ቀጥሎ የሚለው ዋሌት ኮኔክት ማድረግ ይኖርብናል ማለት ነው። ዋሌት እንዴት አድርገን ኮኔክት እናደርጋለን? እንግዲህ የሶላና ዋሌት ነው። በስልካችሁ ፋንቶምን መጫን ትችላላችሁ። ብራውዘር የምትጠቀሙ ደግሞ ምን ትጠቀሙ? ሚስ ብራውዘርን ተጠቅማችሁ በብራውዘር ኤክስቴንሽንም በክሮም ልትጠቀሙ ትችላላችሁ ኮምፒውተራችሁ ላይ፣ ወይም ደግሞ በስልካችሁ ቀጥታ ፋንቶም ዋሌትን አውርዳችሁ ኮኔክት ማድረግ ትችላላችሁ። እዚህ ቦታ ላይ ዋሌት የሚል አለ። እሱን ነው ኮኔክት የምናደርገው። ዋሌት የሚለውን እንከፍተዋለን። እሱን ላሳያችሁ። ይሄንን ዲሌት ላድርግና ይሄንን ኮኔክት ያደረኩትን እንደምትመለከቱት አሁን ዋሌት ኮኔክት አድርጉ ይላችኋል እዚህ ቦታ ላይ ማለት ነው። ዋሌት ወደ ዋሌት ሲገቡ ዋሌት ኮኔክት እንድታደርጉ ሰጀስት ያደርጋችኋል። እዚህ ቦታ ላይ እንደምትመለከቱት ኮኔክት ቱ ሶላና ዋሌት ብሎ ያመጣላችኋል። ስለዚህ እዚህ ቦታ ላይ ኮኔክት ዋሌት ትሉታላችሁ። እንደምትመለከቱት አውቶማቲካሊ ዲቴክት አድርጎ የኔን እዚህ ቦታ ላይ ስለጫንኩት በብራውዘር ኤክስቴንሽን ማለት ነው ምን እያደረገኝ ነው ማለት ነው ኮኔክት አድርጓል። ነገር ግን አሁን ይሄኛውን ከዚህም ባጠፋው ምንድነው የሚለው ኮኔክት ይለኛል። እዚህ ቦታ ላይ ስላለ በብራውዘር ኤክስቴንሽን ስለጫንኩት ከዛ ኮንፊርም ስለው አሁንም ሌላ አማራጭ ያመጣልኛል። እዚህ ቦታ ላይ እንደምትመለከቱት የዋሌታችንን ኒክኔም እንድናስገባ ያስመርጠናል ማለት ነው። እንግዲህ ዋሌት
ኒክኔም ማለት ስም ትሰጡታላችሁ ዋሌት የምከፍቱት ማለት ነው። ስለዚህ እኔ ገብርኄር ነው የሚለው ገብርኄር ብዬ ዋሌቱን ስም ሰጥቼዋለሁ እንደምትመለከቱት። ስለዚህ ኮንፊርም አድርገዋለሁ ማለት ነው። አሁን ኮንፊርም ስል ቀጥታ ምን ያደርግልኛል? እዚህ ቦታ ላይ እንደምትመለከቱት ከብራውዘር ኤክስቴንሽን ከሶላና ዋሌት ጋር ቀጥታ አገናኝቸዋለሁ ማለት ነው። ስለዚህ እንደምትመለከቱት አሁን እዚህ ቦታ ላይ የሶላና ዋሌት ኮኔክት ፓስወርድ ምናምን አስገባ ይለኛል። ስለዚህ አንሎክ ለማድረግ ፓስወርድ መጠቀም ይኖርብኛል። በኢሜይላችሁ ክፈቱት ዊዛውት ፍሬዝ ማለት ነው። በፍሬዝ ስከፍቱ ፍሬዙ ሊጠፋባችሁ ይችላል። በኢሜይል ከከፈታችሁት ግን ምን አይነባችሁ ማለት ነው። ፍሬዝ የግድ አይጠይቃችሁም ማለት ነው። ስለዚህ በዛ አይነት መልክ ማድረግ ትችላላችሁ ማለት ነው። በዛ አይነት መልክ አድርጉ። ይሄ ነው ያለው። ሌላ እንግዲህ እዚህ ቦታ ላይ ይህንን ካደረጋችሁ አፕግሬድ ወይም ደግሞ ቬሪፋይ ካደረጋችሁ ፖይንታችሁን ቀጥታ መውሰድ ትችላላችሁ ማለት ነው። እዚህ ቦታ ላይ ያለው ይሄ ነው። አጠቃላይ እዚህ ቦታ ላይ ሙሉ መረጃዎችን ማየት ትችላላችሁ። ወደ ሆሙንም ብዙ ያን ያህል የለውም። እዚህ ቦታ ላይ ያሉትን አጠቃላይ እስካሁን ድረስ የነበረውን የሌሎቹን ሂስትሪ ነው የሚያሳየው ማለት ነው። እዚህ ቦታ ላይ ያሉትን ቢትኮይን አሁን ላይ ምን እንዳለ የሶላና ምናምን ያሉትን እነሱን ነው እዚህ ቦታ ላይ የሚያሳየው ማለት ነው። ቶን ያለ የሚቀንሱትን የሚጨምሩትን እያሳየ ነው የሚገኘው ማለት ነው። ስለዚህ በዚህ መልኩ አድርጋችሁ መጠቀም ትችላላችሁ። ምናልባት ግር የሚላችሁ ነገር ካለ የቴሌግራም ቻናሌ ስላለ ዲስክሪፕሽን ቦክስ ላይ በሱ ጠይቁኝ። ማንኛውም ጥያቄ ካላችሁ ማለት ነው። ስለነበረን ጊዜ አመሰግናለሁ። የሌላ ቪዲዮ እስከምንገናኝ መልካም ጊዜ። ክብሩልኝ። አመሰግናለሁ።